ሰላም ውድ የመስኪ ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አላችሁ አለሁኝ። እኔ እግዚአብሔር ይመስገን። ያው ጠፍቻለሁ። በአንድ ቪዲዮ በዛው ጠፋው ወር ሊሆነኝ ነው መሰለኝ ኦልሬዲ እና ጠፍቻለሁ። ደህና ናችሁ? ሰብስክራይብ እያደረጋችሁልኝ ነው፣ ላይክ እያደረጋችሁልኝ ነው እና ያው በአንድ ቪዲዮ ምናምን ሰብስክራይብ ገብቻለሁ። በጣም ደስ ብሎኛል። በጣም አመሰግናለሁ ስለምታበረታቱኝ በጣም አመሰግናለሁ እና ያው ትንሽ አልተመቸኝም። ትርፍ ስልክ ያስፈልግ ነበረ። እኔ ደግሞ ትርፍ ስልክ የለኝም ነበረና ያስኩት ስልክም ደግሞ ቪዲዮ ሰርች ምናምን ከጨረስኩኝ በኋላ እየደለተብኝ ምናምን አስቸገረኝና ለካሜራም ብዙ አይመችም ማጠራ ምናምን እና በዛ በተነሳ ነው የቀራሁት በዛው በአንድ ቪዲዮ እና ዋንቲን እንኳን ሳላመሰግናት ማርያምን ዋንቲን እንኳን ሳላመሰግናት ዩቲዩብ ከፍታ ሰጠኛለች። እንዴት መልቀቅ እንዳለብኝ እንዴት ኤዲት ማድረግ እንዳለብኝ ያው ሰው ከፍሎ ምናምን ነው የማረው ግን እኔ እና እንጃ አላቅም ቃል ያንሰኛል ለሷ። ዋንትዬ በዚህ አጋጣሚ በጣም አመሰግናለሁ የኔ ውድየት ኤዲት እንዲያደረግ በቃ ብዙ ነገር አሳይታኝ ምናምን ነገር እንዲሰራ መክራኝ እንዴት እንደምሰራ ምናምን ነገር መክራኝ ነው የሰጣችኝ እና እኔ ደግሞ ያው አልተመቸኝም በዚህ እና በዚህ ሰበብ እንደሆነ ሙሳ አታውቅም ለምንድነው ማሰሪ ምናምን ብላ ጠይቃኝ ነበር እሷን ካራሱ እና ብዙዎቹ ደግሞ ለምንድነው ያልሰራሽው ለምን አቋራሽ ምናምን እያላችኝ ነበር። ያው ለዚህ ነው ስላልተመቸኝ ነው። ያው ትርፍ ስልክ ያስፈልገኝ ነበር። ስልክ ደግሞ አላስኩትም ትርፍ ለዛ ነው። በዚህ ምክንያት ነው የጠፋሁት። በጣም ይቅርታ ስላሰባችሁልኝ ስለጠየቃችሁኝ ለምንድነው ያልሰራሽው በለምን በርታ ያልሰራሽ ምናምን ብላችሁ ብዙ ልጆች እየጠየቃችሁኝ ነበርና በጣም ነው የሚያመሰግነው። በዚህ አጋጣሚ ከኔ ጋር ስለምትከተ ያኔ ለምን ጠፋሽ ብላችሁ ስለምትፈልጉኝ ማለት ነውና ለዛ ነው የጠፋሁት። በዚህ ምክንያት ነው እውነት ለመናገር እንጃ ቃል የለኝም ጋይስ። በጣም ነው የሚያመሰግናቸው። በአንድ ቪዲዮ 1000 ምናምን ገብቻለሁ እና ቢሰራበት ምናምን ነገር ደግሞ ከዚህ በላይ ይሆናለሁ ብዬ ተስፋ አረጋለሁ። ግን እኔ በአንድ ቪዲዮ ነው እንደዚህ የሆንኩት። በጣም አመሰግናለሁ ማርያም ከልብ አመሰግናለሁ። ዋንትዬም ደግሞ ስላሳብሽልኝ እንዲሰራ እንዳይደብረኝ እንዳይከፋሽ ምናምን ብለሽኝ ስለምታበረታችኝ በዚህ አጋጣሚ በጣም አመሰግናለሁ። ክበርልኝ የኔ ውዴት። ብዙዎቹ ደግሞ ከሷ ጋር ነው ወይ የምትኖሪ ብዙ ሰዎች ትጽፉልኝ ያላችሁ ያልመለስኩላችሁ ያው ቪዲዮ ስሰራ አንድ ላይ ይመልስላችኋለኝ ብዬ ነው ያልመለስኩላችሁ። ከሷ ጋር አይደለም ያው ቪዲዮን ጨርሳችሁ ስላላያችሁ ምናምን ነገር ይሆናል። መጨረሻ ላይ ፕራንክ ነው ያው እሷ ፕራንክ አርጊያት ነው እንጂ ከሷ ጋር አይደለም። ብቻዬን ነው የምኖረው ስለ ያኔ ልጅ አለኝ ምናምን ነገር ያኔ ያለኝ የራሴ ቤት ተከራይቼው ነው የሚኖረው እና ከሷ ጋር አይደለም። ያው እሷ ስለተባበረችኝ በሱ ሰሞን ምናምን ከሷ ጋር የነበርኩኝ ከኔ ጋር ነበረችኝ ምናምን ነገርና ለዛ ነው ብዙዎቹ እየጠየቃችሁ ነበር። እንዴት ሄደሽ እሷ ቤት ገባሽ? ምን ሆነሽ ነው ምናምን ችግር አለ? ምንም ችግር የለም። ያው ፕራንክ ነው። መጨረሻ ላይ ስላላያችሁት ነው እንጂ ፕራንክ ነው ተባብለዋል መጨረሻ ላይ እና እንደዛ ነው ፋሚሊዎቼ። ከዛ በተዘለለ ያው ከዚህም በኋላ አልጠፋም ብዬ ተስፋ አረጋለሁ። ያው አሁንም ስልክ አልገዛሁትም ቢሆንም ያው የሆነ ወንድም አግኝቻለሁ አብረን እንሰራለን ምናምን ተባብለናል። በዚህ አጋጣሚ ቆይ ዛሬ የሚያስተዋውቃችሁ ይሆናል። እንደውም እሱን ላያገኘው ነው በዚሁ እግረ መንገዴን ላስተዋውቃችሁ ብዬ ነው እንደውምና ከዚህም በኋላ ከሱ ጋር ስለምንሰራ ያው የሱ ስልክ ትንሽ ከኔ አሪፍ ነውና ከሱ ጋር እንሰራለን ብለናል። እንግዲህ ከፈጣሪ እግዛ ጋር ከናንተ ጋር እናንተን ከኔ ጋር ሁኑ፣ አግዙኝ፣ አበረታቱኝ። እስከ ዛሬ ላበረታታችሁኝ ከኔ ጋር ስትጨነቁ የነበረ የምትዳውሉልኝ ብዙ አላችሁና በቃ የሆነ ነገር ተሰማኝ። ስለ የሆነ በአንድ ቪዲዮ ምናምን ብዙ ልጆች በውስጥ እንትን እያላችሁኝ ነበረ። በቲክቶክ ፔጅ እየጻፋችሁልኝ ነበረ ምናምን እያበረታታችሁኝም ነበረ። ቪዲዮንም ለምን አልሰራች ምናምን እያላችሁኝ ነበረና በጣም ነው የሚያመሰግነው። ያው በዚህ አጋጣሚ በዚህ ነው እንጂ ቪዲዮ መስራት እንትን ብዬ አይደለም። በዚህ ነው በስልክ ምክንያት ነውና
ብቻ ስላሳባችሁልኝ ማርያም ነኝ በጣም 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 ቅማሞችዬ በጣም ነው የሚያመሰግናችሁ። በጣም ነው የምወዳችሁ። እንግዲህ ከዚህም በኋላ አልጠፋም ብዬ ተስፋ አረጋለሁ። ያው እመጣለሁ ቶሎ ቶሎ ብዬ ተስፋ አረጋለሁኝና አልጠፋም ከዚህም በኋላ እና እሰራለሁ። እናንተ መበረታቱኝ ከጎኔ ሁኑ እና በጣም ነው የምወዳችሁ። እንግዲህ ወንድማችንም እየጠበቀኝ ነው። በዛው እሱ የሚያስተዋውቃችሁ ይሆናል። አብራችሁ ቆዩ። እና ጋይስ እዚህ ነኝ ብሎኛል። ወደ ላይ ሊወጣ ነው መሰለኝ አይታየኝም፣ ግን እዚህ ነኝ ብሎኛል። ደርሰናል። ይኸው እዛ ጋ ነው ደርሰናል። ያው አገኘን። ጥግ ይዛ ነው አስለፋን አስከርከን። በጣም እንዴት ነህ? ሰላም ነው። እንዴት ነህ? ደህና ነህ? ሰላም እንዴት ነህ? ደህና ነህ? ሰላም ልሰቀል ባለጌ ወንበር ይባላል ጋይስ። እዚህ ላይ ልሰቀል አልሰቀል። እንዴት ነህ? ደህና ነህ? ሁሉ ሰላም አለን። ኧረ መስቀል ይቻላል። መስቀል ይችላል። ቦርሳ እዚህ ጋር ይቀመጥ ጋይስ። መሰቀልች አይ እንትን አለ እናንተ ኮርቻ ይሄ ባለጌ ወንበር ይባላል ጋይስ። ግን ልጁ ለምን እዚህ ተቀመጥ? የሚያምር ቦታ አለ። እዛ ጋር ቪዲዮ ምናምን እየሰሩ ነው። ፎቶ ምናምን እየተነሱ እኛ ደግሞ እዚህ ጋር ትንሽ አረፍ ያው ላገኝሽም አይደል የመጣው ለዛው እናወራው እና እንዴት ነህ? ቆየባ ቅርታ የሴት ነገር አይሞላ ከቤት አልኳ አካልም ባዘው ግን ያው አይሞላ። እንዴት ነው ጋይስ? ወንድሜ ያልኳችሁ ይሄ ነው እንግዲህ ወደፊት ከሱ ጋር ነው የምንሰራው። አበረታቱን። ያው ከዚህም በኋላ ከሚዲያ አልጠፋም። እስከ ዛሬ የጠፋሁት ይቅርታ ብያለሁ። መጀመሪያ አንተ ጋር ሳላገኝ አወርቻቻለሁ በዛው ለዛ ነው ሲወጣ ምናምን አንተ እንደሚያገኝ ምናምን አወርቻቻለሁ። ለዛ ነው ዝም ያልኩት እና ከሱ ጋር ነው የምንሰራው። ከዚህም በኋላ አንጠፋም። ታይዘን እንራመዳለን ከፈጣሪ ጋር። ያው ilmaችን ይሳካል ብዬ ተስፋ አደርጋለሁ። መጣ ምን ትበላለህ? እስኪ ቆይ እኔ ልየውና ከዛ ታያለህ። የጾም ነው ፍስክ ነው የምትበላው አንተ? እኔ እንኳን የጾም ቢሆንልኝ ይሻላል። የጾም ይሻለኛል። እኔ እንጾማለን። እኔ ግን እንትን ነገር ቢሆን ደስ ይለኛል። እንተሽን ከፍ ቺፕስ ነገር ምናምን ቢሆን ደስ ይለኛል። ቀለል ያለ እስኪ ባይሆን ኤኒዌይስ ጋይስ እኔ አላውቅም። ያው ቼክ እናርግና እና አንድ ቺፕስ ይታዘዝልኝ። እሺ ሌላ ደግሞ ሻይ ነገር ትያለሽ ከዚህ ጋይስ። ፈዋ ብቻ ነው ያለው። እግዚአብሔርን አንድ ምሳ በልተን ነገር የላችሁ። አሃ ትኩስ የለም ያላችሁ ትኩስ ነገር ምንድነው? እሱ ያው ኧረ ምንድነው? ምንም እኮ እንትን አይታይም ራሱ ቺፕስ አለ። እሺ ሌላ ትኩስ ነገር ነው? ምንም ትኩስ ነገር የለውም።
ጁስ ነገር ምናምን በቃ ችፕስ እና የሆነ ነገር ጁስ በቃሽ። የሆነ ነገር ትኩስ ነገር ማለት ነው። እና እግዚአብሔር ይመስገን አለን። አደውልም ጠፍታል። እኔ እደውልልሻለሁ እኮ መደወል እኔ ያኔም ደውዬልሽ ነበር። አንቺ እንኳን ደህና መጣሽ እንኳን አልከኝም። ዌልካም ለማለት ደውዬ ነው ስልክ ያላነሳሽ። ጋይስ ያው ጸበል ስለነበርኩኝ መምጣቷን ምናምን ሰምቻለሁ ግን እንትን አላለችኝም። እኔ ደውዬ ሰርፕራይዝ ላረጋት ምናምን አሰብኩና ጸበል ገባች እሷ እንዳጋጣሚ። ያው እዛ የሌላን እንትን እዚህ መታ እንትን እያለች ነው ልታራግፍ እና ጸበል ገባች ምናምን። ከዛ በኋላ ለዛም ነው ስልክም ያላነሳችው እና ብለን ደግሞ ዛሬ ቀጠረችኝና እንዳጋጣሚ እያለፍኩ ነው ያገኘኋት። እንዳጋጣሚ ማለት ያው እኔም እዚህ ነኝ እኔም እዛ ልምጣ ምናምን ስላለችኝ ነው የመጣችው። እና ከዛሬ በኋላ ደግሞ ቪዲዮ እኔም ልሰራ እያሰብኩ ምናምን እያለ ነው እሷ መታ ወንድሜ እንደዚህ ምናምን ብንል ምናምን ያለችው። እና የአራዳ ልጆች ከአሁን በኋላ ከማን ጋር ነኝ? አብረን ነን። መስኪ ጋር ነኝ። እኔስ እንሰራለን ቪዲዮ። አሁን ፈዋችን ይምጣ እንበላለን። ከዛ በኋላ እንሰራለን። ወደ ወርቅ ትላለህ። እንደምታዩ የቺፕሳችን መጥቷል። ያው ቺፕስ ያዝንበት ምክንያት ፈርተን ነው። ጾም ስለሆነ አሁን የገና ጾም ስለሆነ እናካካል ምናምን ብለን ፈርተን ነው። ለዛ ነው ቺፕስ ያዝስ ነው ማለት ነውና ቺፕስ ነው። አንድ ሳህን ይዘናል። ሂሳቡን ትከፍላለህ ጋይስ። እኔ ብር አልያዝኩም። ሂሳቡ የሱ ነው ጋይስ። እኔ ብር አልያዝኩም። ጋብዝ ጥሩ አይደለም። ወንድ ልጅ ስጋብዝ ነው። አሁንማ ጨዋታው ሴቶች ሲከፍሉ ነው የሚያምረው። ኖ እና ይሄ የምታዩትን ጋይስ ሁለት ለብቻ ነው ደግሞ ያዘዝነው። ለብቻ ከውጪ መታ ምንም እንትን ነው ጋይስ አልጋበዘችኝም። ነው ጋይስ እንደዛ አይደለም፣ በቺፕስ እንደዛ አይደለም። እሻማኛል ብዬ ፈርቼ ነው ወንድና ሴት። ኤኒዌይስ ጋይስ ዛሬ ደግሞ እውነት ያው ልንገናኝ ምናምን ብዙ ጊዜ እንትን ተብለን ነበር። መጀመሪያ የመጣችበት ፓርት ላይ እንትን አላለችም ነበር ማለቴ የመጣችበት ፓርት ላይ እኔ ፈልጊያት ምናምን እንትን ጸበል ምናምን ገብታ ነበር። ጸበል የገባችበት ፓርት ምንድነው እንጃ ብቻ እንደመጣችው ወደዛ ነው ያቀናቸው መንገዷን። 2 ቀን ምናምን ቤት አድረሻል። ያው እንደመጣው 2 ቀን ነው ያደርኩበት። ከዛም በኋላ ጸበል ገባሁ። ያው ደብሮኝም ስለመጣው ያው አመጣጥም ጸበል ያስፈልግ ስለነበረ በጥሩ ሁኔታም ስላልመጣው ያውቁታል እነሱ ያወረደ እንትን ተቃለ መብራራት አያስፈልግም። ግን ያው እንደመጣው ጸበል ያስፈልገኝ ነበርና ጸበል ገባሁ። ጸበልም ራሱ ጨርሼ ራሱ የቤት ገብቼ በኋላ ራሱ ላረጋጋም አልቻልኩም ነበርና ድጋሜ ጸበል ገባሁ እና ከሰው ጋር መገናኘት የሆነ እንትን አልነበረኝም እና ስለ የሆነ ሞራል አልነበረኝም ከሰው ጋር መገናኘት ምናምንና ዋንትያ ራሱ እሷ ለኔ ብላ አስባ ብቻ እንጃ እሷን ብቻ ነው ያገኘሁት እንጂ ሰው ራሱ አላገኘሁትም ነበርና በሳቱ ሰው ጋር ራሱ የሆነ ብቻ ደብሮኝ ነበረ። ታውቁታላችሁ ፌዙ ምናምን አሁን አንስቼ ራሴ መረበሽ አልፈልግም እና ለዛ ነው ያላገኘሁት ለዛ ነው እሺ እንጂ ለሌላ አይደለም። በሳቱ ያው ሰው የሆነ ነገር ከዛ ይዞ ሲመጣ ምናምን ለሰው ስጦታ ምናምን ነገር ይዞ ሲመጣ ያ ሰው ጋር መገናኘት ምናምን ተጓጋለኝ። እኔ ደግሞ ያው ባዶ እጄ ምናምን ነገር ስለመጣው ይደብራል በቃ እና ለዛ ነው ያላገኘሁት። እና ደግሞ ያው ጥቅሙን ፈልጋ ሳይሆን ያልከው እንደዛ ማለት ያኔ ለኔ ለአንድ ሰው ሁላችሁም እኔ ቦታ ሄዳችሁ ብታስቡ እንደዛ ስሜት ነው የሚሰማና ለዛ ነው እና እኔ እንደዛ አይደለም። አንቺማ እንዲከፋሽ ሳይሆን የኛው እንትን ነው ያው መጠየቅ ያለብኝን ነው የጠየቅኩት እና መጠየቅ ያለብኝን ስለጠየቅኩ ምንም ማድረግ አልችልም። ለዛ ነው እና ጋይስ ሻይ አዘን ነበረ ከቺፕሱ ጋር ሻዩ ቆየበት። ካሜራማናችንም ፈዟል ዛሬ ካሜራማናችን ፈዟል ትላለህ። ከዛ ብላ እና ቁጭ አድርጎና ብላ ችግር የለውም ስልኩ አይሄድም። ኤኒዌይስ ደግሞ ጋይስ ቆይ አንድ የማወራው ነገር አለ። ያው ብዙ ሰብስክራይብ ሊኖራት ይችላል ምናምን ግን ብዙ ሰብስክራይብ ሊኖራት ይችላል ግን ፕሊዝ ሰፖርት አድርጓት። ማይክ እና
በቃ ማይክ በደንብ ሰፖርት አድርጓት ጋይስ። ማይክ ያስፈልጋል። ያው በዚህ ስልክ ምናምን እንደዚህ ይዞ ሪከርድ ምናምን ቀርቷል። ፋሚሊያችን እስኪ ዝም ብላችሁ የምትወዷት ሰፖርት አድርጓትና ማይክ አይደለም የቸገረኝ ስልክ ቀልኝ እንዴ በቃ እችላለሁ የምትሉትም ካላችሁ ስልክም ይሁን ማይክ ሁለቱንም ሰፖርት ማድረግ ትችላላችሁ። ያው እኔ እውነት ስማ ከአሜሪካ ዘመድ አለኝና ያው ኔትወርክ አልሰራ ብሎ ነው እንጂ እስከዛሬ ያቆይ እኔስ አይደለም ምኞት ጥሩ ነው ጋይስ። እና አይ ማርያምን የምሬ ነው የምላችሁ፣ እግዚአብሔርን ነው የምላችሁ። በቃ ልጅቷን ሳያት ምናምን በጣም ጎበዝ ቪዲዮ ሰሪ ምናምን ነች እና እናንተም ፕሊዝ ሰፖርት አድርጓት። ምለው ፓርት ምንድነው ትሰራለች፣ አሪፍ ነው ምናምን ስራ ላይ ምናምን ጎበዝ ነች። ሶሻል ሚዲያዎች ላይ ክሬት ምናምን ታረጋለች። እና ምን ልበላችሁ ያረ ቃላት አልጠረኝ እና የምር ሰፖርት አድርጓት ጋይስ። ይሄን ዩቲዩብ ስንሰራ ያው ዛሬ በዚህ የጀመረችው ልጅ በአንድና በሁለት ቪዲዮ የጀመረችው ልጅ ነገ ደግሞ የተሻለ ላይ ስትደርስ በጣም ደስ ይላል። ማንም የሚደሰት ነገር ነው። ኤኒዌይስ ፕሊዝ ሰፖርት አድርጓት ነው ምለው። የምትዩን ነገር ካለ በሷ ቦታ መጥቼ ተቆጣጣርኳት። ችግር የለውም። ያው ቤተሰቦቼ እንጃ የሚወዱኝ ናቸው እግዚአብሔር ይመስገን። ሰው ሌላው ይቅርና አይዞሽ ምናምን ራሱ አንድ ነገር ነው እና ስለምታበረታቱኝ አስባለሁ። አንድ ቪዲዮ 1000 ምናምን ሰብስክራይብ እና እድሜ ለዋንቲ እግዚአብሔር ይስጣት። እሷም አበረታታኝ ምናምን የሷ ፋሚሊዎች ናቸው በብዛት እና የዋንቲ ፋሚሊዎች ወዳቸዋለሁ እና ያው ፈጣሪ ያውቃል እሰራለሁ ብዬ አስባለሁ። መስራት ፈልጋለሁ ግን ያው አንዳንድ የሆነ ነገር ሲጎል ምናምን ነገር ሞራል እንትን ይላል ይወስዳል። ገባ እንጂ እንኳን መስራት ፈልጋለሁ። ያው እንደገና ደግሞ ማረጋጋትም ስለነበረብኝ ትንሽ ማረጋጋት አለብኝ። ቀልቤን ሰብሰብ ማረግ አለብኝ በሚል እንግዲህ እንሰራለን። ፈጣሪ ካለ እንደርሳለን። ማንኛውም ሰው የደረሰበት ቦታ ያው ማንኛውም ሰው ከትንሽ ታነስቶ ነው እንጂ ከትልቅ አይደለም። ሁሉም ዩቲዩብ ሲጀምር በሁለት ስልክ አይደለም እና እንደኔም ተበድሮ ይጀምራል ሊኖር ይችላል እና ያው አልፎ አንድ ቀን ታሪኩ የሚወራ ይሆናል። ለዛሬው ግን እንግዲህ ፈጣሪ ያውቃል። በፈጣሪ በላይኛ አናውቅም አይደለም አናውቅምና ፈጣሪ ያውቃል። ይሳካል ብዬ ተስፋ አደርጋለሁ። ሰብስክራይብ አድርጉ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉኝ፣ አበረታቱኝ፣ ሼር አድርጉ ላላደረገልኝ ማለት ነውና በጣም አበረታቱኝ ጋይስ። እወዳችኋለሁ። ወደ ምግቡ ጋይስ አሁንም ማን ይመከኝ ቀዘቀዘብኝ ችፕሱን ብላ ዝም ብላ ወደ ምግቡ
እንግዲህ ጋይስ ትንሽ የፕራንክ ላረጋ ነው። ምንድነው እንትን መጸዳጃ ክላስ ሄዳለችና እሷ እስከምትመጣ ልጅቷ አነሳስተዋለች እና አውቄ ምንላታለሁ ክፈይ አንቺ አይደለሽ እስካሁን እስከመጣች ድረስ ምንም አልጋበሽኝም ምናምን ብዬ አውቄ ጓልባታለሁ። ብርም አልያዝኩም ምናምን። እሷ ካሽ አልያዘችም፣ ካሽ ምናምን አልያዘችም እና እንትን ትራንስፈር ማድረግ ምናምን እንትን ስለማትል ካሽ ስላልያዘች ምን እንደምንላት ከኔ ጋር ቆዩ። ዳይ ወደ ቪዲዮ እንሄዳለን። ሽንት ቤት ወረፋ ነው ያለች። አዲስ አበባ ሽንት ቤት በወረፋ ነው እናቴ። እንደ ውጭ ሀገር መስሎ ተሰቀልኩልህ። እንሂድ እንጂ በቃ ይሳብ ክፈይ ሂሳብ ክፈይ። ያማል ሴት ልጅ ሳብ ከፍላ አታውቅም። ክፈይ ቶሎ በይ እንዴ። ከዛ ነው አይበቃም። የምሬን እኮ ነው። ክፈይ እንዴት ከመጣሽ ጊዜ ጀምሮ ምንም አልጋብሽኝም። ክፈይ እና እኔን ትጋብዘኛለህ እንዴ? ልጋብዝ እንዴ? እንዴ ምን ያስቃል? ስለዚህ የምሬን ነው እግዚአብሔር። ኧረ እኔ ምንም አላስኩም። የታክስ ራሱ ካንተ ነው የምጠብቀው። ጭራሽ ከኔ? አዎ ጋይስ እስኪ ፍረዱ። ማን ነው መክፈል ያለበት? ኮሜንት ላይ አስቀምጡልኝ። ማን ነው መክፈል? ልታገኘኝ መጣ ደግሞ ብር ልታስከፍል? እኔ ነኝ ላገኘሽ የመጣው። ክፈይ ተነሽ ዳይ ወደ ስራ። በምንድን ነው የምከፈል? በምንድን ነው የምከፈል? በስልክሽ ነው የምከፈል ማለት በስልኬ ማለት እንዴት አድርጌ? በስልክሽ ነው የምከፈል። አቀልጭ ቶሎ በይና ማንም ክፈልና እንሂድ። በእናትህ መሽቶብናል። እኔ የልጅ እናት ነኝ። እስካሁን መቆየት የለብኝም። እኔ ብር አልያዝኩም። ማርያም የምሬን ነው ያለው። እውነት አላስኩም። ኧረ የምሬን ነው። እንዴ መቀለዳት መሰላሽ? የምሬን ነው። ክፈይና እንውጣ። የምሬን ነው። እሺ ማናት አስተናጋጅ? አስተናጋጅ ኧረ እኔ አልከፍልም። አንተ ነህ ያዘዝከው አይደል? ምን የት ያውቁኛል? እኔ ነኝ ያዘዝኩት። ኧረ በእናትህ አትጃጃል። እንሂድ። ለማንኛውም እኔ አላስኩም። ስንት ብር ነው? ትንሽ ብር ከሆነ እከፍላለሁ። ስንት ብር ነው? ከፍያለሁ። ደነዝ እና ፍራንክ ልታረገኝ ነው? ከአሁኑ ከፍያለሁ። ጋይስ ኤኒዌይስ በቀጣይ ቪዲዮ ትገኛለች። እኔ ከተማ እኮ በጣም ነው የምፈራው። ባዘው ኦቨር ከተማ ምናምን ጋይስ ወጣ ምናምን ብቻዋን ተጠቅማ ስለማታውቅ በጣም እፈራለሁ። ለዛም ነው ነገር እኛ ሰፈር ውሃ 10 ምናምን የምንገዛው ራሱ ከተማ ስንመጣ ውድ ነው። ለዛ ነው እንጂ የደነገጥኩት እከፍል ነበረ። ግን ደግሞ አንዳንዴ ባዶ እጅ እንዳልወጣ አድርገኛል። ድጋሜ ባዶ እጅ አልወጣም። እውነት ቢሆን ኑሮ ከሰርኩኝ። እና ጋይስ ጨርሰናል። ከፍላል ጋይስ ጨርሰናል። አውሬያችሁ ያው ጨርሰናል። በቺፕስ ሸኝቶኛል። እሱ ራሱ በማል የበላዋትን አስደነግጦኛል። ችግር የለውም አስከፍለዋለሁ ወደፊት። እና ሰብስክራይብ አድርጉልኝ፣ አበረታቱኝ። እንደው ሲሞቱላችሁ እንደው ሲወዳችሁ ሰብስክራይብ አድርጉልኝ፣ አበረታቱን። ከዚህ በተዘለላ በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱልን። አልጨረስኩም። እንዴት ጋይስ አልጨረስኩም። ምን መሰላችሁ? አሁን ምንድነው አሁን ማለት ነው ፋሚሊያችን እንትን አለ። ያው ከትንሽ ጊዜ በኋላ እኔም ከፍታለሁ። ከትንሽ ጊዜ በኋላ እኔም ዩቲዩብ ከፍታለሁ። ሁላችሁም የእሷ ቤተሰቦች የኔ ቤተሰብ መሆን አለባችሁ አይደል? የእሷ ቤተሰቦች የኔ ቤተሰብ መሆን አለባችሁ። ሁላችሁም በቀጣይ ቪዲዮ እንገናኛለን። የዛሬውን እንግዲህ እሷ ማለት እኔ ነኝ እሷን የጋብዝኩት። ኔክስት ደግሞ እሷ አይ ጋሳል እኔ አልጋብዘውም። ባዛ ወይ ሴት ልጅ ወንድ አትጋብዘው። እና እናመሰግናለን ስለ ቺፕሱ እስከ ዛሬ ከኛ ጋር ስለነበራችሁ እናመሰግናለን። እና ሰብስክራይብ አድርጉ ጋይስ፣ ሰብስክራይብ አድርጉኝ። ወዳችኋለሁ። መልካም ቆይታ እንላችሁ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩን። ባይ ባይ።